ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ናቹራል ጆይን በሚል ነው ማለት ነው። እንግዲህ ካስታወሳችሁ ከዚህ በፊት የተለያዩ ጆይኖችን አይተናል። ከነዚህም መካከል ኢነር ጆይንን አይተናል፣ ሌፍት ጆይንን አይተናል፣ ራይት ጆይን አይተናል፣ ክሮስ ጆይን አይተናል፣ እንደዚሁም ደግሞ ሰልፍ ጆይንን አይተናል። እያንዳንዳቸውን ምሳሌ እየሰጠን በደንብ አድርገን በጥልቀት አይተናል ማለት ነው። ያላያችሁ ካላችሁ ማየት ትችላላችሁ። እንደዚሁም ደግሞ እዚህ ቻናል አዲስ የሆናችሁ እንደዚህ አይነት ቪዲዮ ሁሌ ስለምንለቅ የደወል ምልክቷን ተጭናችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን ማለት ነው። ቀጥታ ወደ ዛሬው ርዕስ ስንሄድ ናቹራል ጆይን የሚለውን ነው የምናየው ማለት ነው። ለምን ጊዜውም የምናደርገው ምንድነው መጀመሪያ ዳታቤዝ ማኔጅመንት ሲስተማችን መረጃ ወይንም ዴታ ከየት ማግኘት እንዳለበት እንዲያውቅ ዩዝ ብለን የዳታቤዝ ስማችንን ማስቀመጥ አለብን። ለዚህ ቪዲዮ እንዲሆን የፈለኩት የዳታቤዝ ስም employee_management_db የሚል ነው። ስለዚህ ዩዝ employee_management_db ሰማይኮለን ሳደርግ ዳታቤዝ ማኔጅመንት ሲስተም መረጃ ወይንም ዴታ ከየት እንደሚያገኝ ያውቃል ማለት ነው። ዛሬ እንግዲህ ናቹራል ጆይንን ስንሰራ ጆይን እንድናደርግ የፈለኩት ኤምፕሎይስ ቴብል እና ዲፓርትመንትስ ቴብል ነው። ስለዚህ በሁለቱም ቴብሎች ላይ ያሉትን እኔ ማለት ነው። በተለይ ጆይን እንድናደርግ የፈለኩት በዲፓርትመንት አይዲ ስለሆነ ኤምፕሎይስ ቴብል ላይ እና ዲፓርትመንትስ ቴብል ላይ መኖሩና አለመኖሩን ቼክ እናደርግ ማለት ነው። መጀመሪያ ኤምፕሎይስ ቴብል ላይ ያሉኝን ለማየት select all from employees ሰማይኮለን አድርጌ ይሄኛውን ራን ባድረግ ኤምፕሎይስ ቴብል ላይ ያሉኝን መረጃዎች ማየት እችላለሁ። እኔው እስኪ እንግዲህ እንደምታዩት ኤምፕሎይስ ቴብል ላይ ኤምፕሎይ አይዲ አለኝ። ከ1 እስከ 16 ኤምፕሎይ አይዲ አለኝ። ፈርስት ኔም አለኝ፣ ላስት ኔም አለኝ፣ ኢሜል አድረስ፣ ፎን ነምበር፣ ሃየር ዴት አለ፣ ጆብ አይዲ፣ ዲፓርትመንት አይዲ አለ፣ ማናጀር አይዲ አለ፣ ሳላሪ እና ኤምፕሎይ ስታተስ አክቲቭ እና አንድ ሰው እዚህ ጋር ኢንአክቲቭ አለ ማለት ነው። ዛሬ ናቹራል ጆይንን ልጠቀም የፈለኩት በዲፓርትመንት አይዲ ስለሆነ ሜን ፎከሴ ዲፓርትመንት አይዲ ነው ማለት ነው። ስለዚህ አሁን እዚህ ጋር በኤምፕሎይስ ቴብል ላይ ዲፓርትመንት አይዲ እንዳለን አይተናል። ዲፓርትመንት ቴብል ላይም ዲፓርትመንት አይዲ አለን። ግን ላሳያችሁ አያችሁ በዲፓርትመንት ቴብል ላይም ደግሞ ዲፓርትመንት አይዲ አለ፣ ዲፓርትመንት ኔም አለ፣ ሎኬሽን ኤንድ በጀት አለ ማለት ነው። ስለዚህ እንዴት አድርገን ናቹራል ጆይን እንደምንሰራ እኔ ማለት ነው። አንድ ነገር እዚህ ጋር ማወቅ ያለብን ኢነር ጆይን እና ናቹራል ጆይን ኦልሞስት ተመሳሳይ ናቸው። ማቺንግ ሪከርዶችን ነው የሚያወጡልን። ግን ኢነር ጆይኖች በስፔሲፊክ ኮንዲሽን ነው። ለምሳሌ እዚህ ጋር ኦን ብለን ስፔሲፊክ ኮንዲሽን በዲፓርትመንት አይዲ እንዲያወጣልን ነው የምንፈልገው። ስለዚህ ኢነር ጆይን ይህንን ስፔሲፊክ ኮንዲሽን የሚያሟላ መረጃን ነው የሚያወጣልን ማለት ነው። ናቹራል ጆይን ሲሆን ግን ለምሳሌ ኤምፕሎይስ ቴብል እና ዲፓርትመንትስ ቴብልን ጆይን አድርግልን ስንለው ኤምፕሎይ ቴብል ላይ ያሉትን የኮለን ኔሞች አይና ዲፓርትመንት ቴብል ላይ ያሉትን የኮለን ኔሞች አይቶ ተመሳሳይ ኮለን ኔም ካለ በእነሱ መሰረት ነው ጆይን የሚያደርገው። ቅድም እንዳሳየኋችሁ ኤምፕሎይስ ቴብል ላይ ዲፓርትመንት አይዲ አለ፣ ዲፓርትመንትስ ቴብል ላይ አሁንም ዲፓርትመንት አይዲ አለ። ስለዚህ እዚህ ጋር በዲፓርትመንት አይዲ እኛ ልክ እንደዚህ ስፔሲፊክ ኮንዲሽን ሳንሰጠው ራሱ ናቹራል ጆይን ስናደርግ ተመሳሳይ ኮለን ኔም ያላቸውን ፈልጎ በዛ መሰረት ጆይን ያደርጋል ማለት ነው። በሌላ አገላለጽ ኦልሞስት ኢነር ጆይን ነው ናቹራል ጆይንም። ልዩነቱ ምንድነው? ለምሳሌ ኤምፕሎይስ ቴብል ላይ እና ዲፓርትመንት ቴብል ላይ 2 ወይንም 3 ኮለን ተመሳሳይ ቢኖሩ እነሱ መሰረት ጆይን ያደርጋል ማለት ነው። ኢነር ጆይን ግን እዚህ ጋር በሰጠነው በስፔሲፊክ ኮንዲሽን ብቻ ነው ማለት ነው። ስለዚህ አሁን አንድ ሰው መጥቶ show every employee together with their department ቢለን ኢነር ጆይን ጊዜ every employee together with their department ስለሚል እያንዳንዱን ሰራተኛና ያሉበትን ዲፓርትመንት አሳየን ቢለን select first name, last name, department name from employees inner join departments on employees.department id is equal to departments.department id ራን ባደር በኤምፕሎይስ እና ዲፓርትመንት ቴብል ውስጥ በዚህ በዲፓርትመንት አይዲ ማች የሚያደርጉ ሁለቱንም ላይ መረጃ ያላቸውን ያወጣልናል ማለት ነው። ራን አድርገን ነው እዚህ ጋር እንደምታዩት ፈርስት ኔም ላስት ኔም እና ዲፓርትመንት ኔም አድርጎ እንዲያወጣልን ስላዘዝ ነው። በዚህ መሰረት እንደዚህ ማች የሚያደርጉትን አወጣልን ማለት ነው። ልክ በተመሳሳይ ናቹራል ጆይን በሚሆንበት ጊዜ ኦን የሚል ስፔሲፊክ ኮንዲሽን አንጠቀምም። ጥያቄው show every employee together with their department ተመሳሳይ ጥያቄ ነው የምንጠቀመው ለናቹራል ጆይን ጊዜ select first name, last name, department name from employees natural join department
ዲፓርትመንትስ ሰማይኮለን ኢዚ ነው። የምንፈልገውን ኮለን ኔም እና ሁለቱን ቴብሎች በዚህ መልኩ ፍሮም ኤምፕሎይስ ዲፓርትመንትስ ቴብልን ናቹራል ጆይን አድርገን ዲፓርትመንትስ ቴብል ብለን ጆይን ብናደርገው የሚያወጣልን ሪዛልት ተመሳሳይ ነው። አያችሁ ፈርስት ኔም ላስት ኔም ኤንድ ዲፓርትመንት ኔም ብሎ ኢነር ጆይንም ናቹራል ጆይንም ተመሳሳይ ነገር ነው ያወጣልን። ምክንያቱም ሁለቱም ላይ ጆይን ያደርገው እዚህ ጋር የሰጠነው በዲፓርትመንት አይዲ ጆይን እንዲያደርግልን ነው። እዚህ ጋር ደግሞ ኮምፒውተሩ ራሱ ሁለቱን ቴብሎች ሲያይ ሁለቱም ጋር ዲፓርትመንት አይዲ ስላለ በዛ መሰረት ራሱ ጆይን አደረገልን ማለት ነው። በሌላ አገላለጽ ናቹራል ጆይን እና ኢነር ጆይን በጣም ይቀራርባሉ ማለት ነው። እዚህ ጋር አሁን ኖቲስ ዛት ዘ ሪዛልትስ ኮንቴን ቱ ዲፓርትመንት አይዲ ኮለንስ ዋን ፍሮም ኢች ቴብል። ለምሳሌ ሰሌክት ኦል ፍሮም ኤምፕሎይስ ኢነር ጆይን ዲፓርትመንትስ ኦን ኤምፕሎይስ ዶት ዲፓርትመንት አይዲ ኢዝ ኢኳልስ ቱ ዲፓርትመንትስ ዶት ዲፓርትመንት አይዲ እዚህ ጋር ሰሌክት ኦል አድርጌ ሁሉንም መረጃዎች እንዲያወጣ ከፈለኩ በኢነር ጆይን ጊዜ ዲፓርትመንት ቴብል ላይም ዲፓርትመንት አይዲ አለ ብለናል። ኤምፕሎይስ ቴብል ላይ ስላለ የሚያወጣልን ዲፓርትመንት አይዲን ሁለት ጊዜ ነው። ምክንያቱም ኦል ብለን ስላስገባን ዲፓርትመንት ኔም ፈርስት ኔም ላስት ኔም ብለን ስፔሲፊክ ሳናደርግ ስንቀር ዲፓርትመንት አይዲን ሁለት ጊዜ ያወጣልናል ማለት ነው። አንዱ ዲፓርትመንት አይዲ ለኤምፕሎይስ ቴብል፣ አንዱ ዲፓርትመንት አይዲ ደግሞ ለዲፓርትመንት ቴብል ማለት ነው። ራን አድርገን ነው አያችሁ። እዚህ ጋር ዲፓርትመንት አይዲ እዚህ ጋር አለ፣ ዲፓርትመንት አይዲ እዚህ ጋር አለ። ስለዚህ ሁለት ጊዜ ዲፓርትመንት አይዲ ኔምን በዚህ ኦል አድርገን ካስቀመጥነው ሁለት ጊዜ ያስቀምጣል ማለት ነው። አሁን የናቹራል ጆይን እና የኢነር ጆይንን ልዩነት ላሳያችሁ ነው። በተመሳሳይ መንገድ ሰሌክት ኦል ፍሮም ኤምፕሎይስ ናቹራል ጆይን ዲፓርትመንትስ ብዬ ባደርግ ግን ናቹራል ጆይን በራሱ በዲፓርትመንት አይዲ መሰረት ስለሆነ ጆይን የሚያደርገው ዲፓርትመንት አይዲን ልክ እንደ ኢነር ጆይን ሁለት ጊዜ እንደዚህ ያወጣልን ማለት ነው። ራን አድርገን እንየው። አያችሁ አንድ ቦታ እዚህ ዲፓርትመንት አይዲ አለ፣ ሌላ ዲፓርትመንት አይዲ የለም። በዛኛው ጊዜ ግን ዲፓርትመንት አይዲ የሚለውን ሁለት ጊዜ አይተን ነበር። እዚህ ጋር ግን አንድ ብቻ ነው። ስለዚህ ናቹራል ጆይን እና ኢነር ጆይን በጣም ተመሳሳይ ናቸው ማለት ነው። ቅድም እንደነገርኳችሁ ልዩነቱ ምንድነው? ኢነር ጆይን በሚሆንበት ጊዜ ስፔሲፊክ ኮንዲሽን ኦን ብለን እናስቀምጣለን። ማች የሚያደርጉ መረጃዎችን በዛ ስፔሲፊክ ኮንዲሽን አማካኝነት ሲሆን የሚያወጣልን። በዚህ ኬዝ በዲፓርትመንት አይዲ ማች የሚያደርጉትን አውጣልን ያልነው ማለት ነው። በናቹራል ጆይን ሲሆን ግን ሁለት ቴብሎችን ኤምፕሎይስ ቴብል እና ዲፓርትመንትስ ቴብል ጆይን አድርግልን ስንለው ኤምፕሎይስ ቴብል ላይ ያሉ ኮለኖችን ያያል፣ ዲፓርትመንትስ ቴብል ላይ ያሉ ኮለኖችን ያይና ተመሳሳይ ኔም ሲያገኝ በነዛ መሰረት ነው ጆይን የሚያደርግልን ማለት ነው። ለምሳሌ ኤምፕሎይስ ቴብል ላይ ሌላ ኮለን ለምሳሌ ሎኬሽን አድ ባደረግ ናቹራል ጆይን አድርግልኝ ካልኩት ጆይን የሚያደርገው በዲፓርትመንት አይዲ እና በሎኬሽን በሁለቱ አማካኝነት ይሆናል ማለት ነው። ኢነር ጆይን በሚሆንበት ጊዜ ግን ሎኬሽን ብጨምርም በዚህ በዲፓርትመንት አይዲ ስፔሲፊክ ኮንዲሽን ጆይን አድርግልኝ ስላልኩት የሚያመጣው ልዩነት አይኖርም ማለት ነው። እንግዲህ ለዛሬ ስለ ናቹራል ጆይን ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እስካሁን ድረስ ያለውን ቪዲዮ ከተከታተላችሁ ቢግነር ለብልን እንዳወቃችሁ ይሰማኛል። ምናልባት ከዚህ በኋላ አሁን የሰራናቸውን ቪዲዮዎች በክለሳ መልኩ በጥያቄ መልኩ ቪዲዮ ልንሰራ እንችላለን። ከዛ በኋላ ግን ኢንተርሚዲየት ለብልን ነው የምንሰራው ማለት ነው። ቤተሰቦቻችን እንግዲህ ለዛሬ ናቹራል ጆይን በሚል ርዕስ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። እንዲሁም ደግሞ እንደዚህ አይነት ቪዲዮዎች በየጊዜው ስለምንለቅ እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። እስከዚህ ሰዓት ድረስ ወዳችሁ ፈቅዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።